ዛሬ በቤተ ክርስቲያን ሾልኮ የገባ አምልኮ የሚመስል በሙዚቃ በጭፈራ የታጀበ ብዙ ነገር ወደ ቤተ ክርስቲያን ውስጥ ዘልቆ ገብቷል ከዓለም። ታውቃላችሁ በዓለም ያለ የሙዚቃ አይነትና መሳሪያ ስለ ሰው ፍቅር፣ ስለ ወንድና ሴት ፍቅር፣ በሰው ልጆች ላይ ስለሚደርስ ስለተለያየ ችግሮች፣ እንደገናም ደግሞ ስለ አገር፣ ስለ ኩራት፣ ስለ ጸጉር፣ ስለ ዳሌ፣ ስለ ወገብ፣ ስለ ሴት ልጅ የተለያየ አካል በሙዚቃ ዛሬ በዓለም ላይ በተለያዩ አገሮች ቋንቋ ይቀርባል። እነኚህ ሁሉ ነገሮች ስንመለከት አመፃ ናቸው። በሙዚቃ ስለቀረበ አይደለም፣ በእኛ ቋንቋ ስለተነገረ አይደለም፣ መዝሙሩን ስለምናቀው መሆን አይደለም ያለበት። ወገኖቼ በጣም ልናስተውል ይገባል። አዶ ከብሬ አይደለም፣ ጭፈራ አይደለም፣ የሆነ የጭፈራ ስሜታችንን የምናረካበት አይደለም። ሙዚቃ እየተደለቀ እየዘለለ ሰው ሁሉ በቃላ ብላም እስኪሆን በስሜት መጦዝ አይደለም። እሱ አይደለም አምልኮ፣ እሱ አይደለም ዝማሬ፣ እሱ አይደለም ምስጋና። ይሄ ከዓለም ሾልኮ የገባ ቤተክርስቲያንን እያጥለቀለቀ ያለ ነው። ይሄ ደግሞ በትንቢተ ዳንኤል ምዕራፍ 3 ቁጥር 7 እስቲ ምዕራፍ 3ን እናንተ አንብቡት። እኔ ግን ላሳያችሁ። በዛን ጊዜ እንኳን ዘፈን እየተዘፈነ ሙዚቃ እየተሞዘቀ ጣዖት ይመለክ ነበር። በዳንኤል ዘመን ናቡከደነፆር ላቆመው ምስል እንዲሰግዱ ያደረጋቸው ቁጥር 5ን ተመልከቱ። የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንት የዘፈንን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሥ ናቡከደነፆር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶ የማይሰግድ በዛን ጊዜ በሚነድ እቶን እሳት ውስጥ ይጣላል አለ ይላል። አያችሁ፣ ዛሬ በዘፈን ውስጥ የሚመለከው ማን ነው? ባፎሜት ነው። የሚመለከው ማን ነው? አጋንንት ነው። ዓለም ያስመልካል። በዘፈን ይመለካል፣ በሙዚቃ መሳሪያ ይመለካል። የዛን ጊዜ የነበሩ መለከት፣ እምቢልታ፣ መሰንቆ፣ ክራር፣ በገና፣ ዋሽንት እነኚህ ሙዚቃ መሳሪያዎች ነው። ዛሬ ደግሞ ብዙ አለ። ጊታር፣ ቤዝ ጊታር፣ ሊድ ጊታር፣ ኪቦርድ አለ፣ ፒያኖ አለ፣ አኮርዲዮን አለ፣ ይስንት አይነት መሳሪያ፣ ጃዝ አለ፣ ፍሉት አለ፣ ሳክስፎን አለ፣ ሙሉ የሙዚቃ ባንድ አለ። ይሄ ሁሉ ነገር በእውነትና በመንፈስ ሆኖ ከዘማሪዎች ጋር ለእግዚአብሔር ከላይኛው ከመንግስተ ሰማያት ካለው አምልኮ ጋር የማይቀላቀል ከሆነ እነግራችኋለሁ ዘፈን ነው የሚሆነው። የሚመለከው በዛ ውስጥ እግዚአብሔር ሊሆን አይችልም። ሰው ራሱን ሊያመልክ ይችላል። ሰው ስሜቱን ሊያመልክ ይችላል። ሰው ደግሞ የራሱን የጭፈራ ስሜት ሊያበርድ ይችላል። ስለዚህ የምናደርገውን ነገር በእግዚአብሔር ፊት ተጠንቅቀን ልናደርግ ይገባል። እከሌ እንዴት እሷ እንደምትዘምር እሱ እንዴት እንደሚዘምር እንዴት እንደሚያመልክ እንዲባል ከሆነ ያን አቤት እሱ ሲዘል አቤት እሱ ሲያመልክ እኛ እኮ የምንለካው በዛ ነው። አመለከ ምንለው እኮ ላበላቤ ሆነውን እፊት መጥቶ የሚጨፍረውን የሚዘለውን ወንበር የሚሰብረውን እኮ ነው እኛ አመለከ የሚለው። መጽሐፍ ቅዱስ ግን እሱን አይልም። መጽሐፍ ቅዱስ እሱን አይልም። መጽሐፍ ቅዱስ አምልኮ ተመልከቱ፣ እላይ ካለው ከእግዚአብሔር መንግስት ጋር በእግዚአብሔር ሰማያዊ ዙፋን ላይ በዓለም ላይ ካሉ ቅዱሳን ከሆኑ ሕያው ከሆኑ ከእግዚአብሔር ልጆች የሚቀርብ በእውነትና በመንፈስ በተሰበረ ልብ በእግዚአብሔር ፊት የሚቀርብ አምልኮና መስዋዕት ወደ እግዚአብሔር ወደ ላይኛው ጋር ተቀላቅሎ ለእግዚአብሔር መስዋዕት እንደሚሆን ነው የእግዚአብሔር ቃል የሚናገር። ስለዚህ በራሳችን የምናደርገው ነገር ሁሉ እሱ አምልኮ አይደለም። ዝም ብለን የምንጨፍረው ነገር አምልኮ አይደለም። ምክንያቱም መዝሙሩን አይደለም እግዚአብሔር የሚያየው፣ ሙዚቃውን አይደለም እግዚአብሔር የሚያየው። እግዚአብሔር የሚያየው በምን መንፈስ ነው እየተመለከ ያለው፣ በምን መንፈስ ነው እየተዘመረ ያለው። ዛሬ አይታችኋል። ብዙ በተለይ ደግሞ ሙዚቃ መሳሪያ የሚጫወቱ ሰዎች ዘፈን እኮ ዛሬ አይደል እንዴ እየሰማን እኮ ነው ያለነው። በኢትዮጵያ ቤተክርስቲያን ዘፈን ኃጢአት አይደለም፣ ዘፈን እንስፈን ወይስ እያለን ብዙ ዘማሪዎቻችን እየዘፈኑ እኮ ነው ያሉት። በዘፈን ውስጥ የሚመለከው ማን ነው? ይኸው ዳንኤል ምዕራፍ 3 ነው። የሚመለከው ጣዖት ነው፣ የሚመለከው አጋንንት ነው። በፍጹም እግዚአብሔር ሊመለክ አይችልም። ቤተክርስቲያን ውስጥ የተመታ የፒያኖ ወይንም የኦርጋን መሳሪያ ሌላ ጊዜ ደግሞ ተወስዶ ደግሞ ዘፈን ይዘፈንበታል። ለእግዚአብሔር የተቀደሰ መሆን አለበት። ለእግዚአብሔር የተለየ መሆን አለበት። የቤተክርስቲያን
ቁሳቁስ በቤተ ክርስቲያን ያለ ንብረት ሁሉ ለእግዚአብሔር ክብር ነው የሚሆነው። በፍጹም ዘፈን አንዘፍንበትም። ኪቦርዱ በፍጹም ጃዙን ለዓለም ዘፈን አንዘፍንም፣ አናውስም፣ አናከራየውም። ዛሬ አንዳንድ ቤተ ክርስቲያኖች ኪቦርዳቸውን ለዘፋኞች ያከራያሉ፣ ጃዛቸውን ያከራያሉ፣ የተለያየ ነገራቸውን ያከራያሉ። ታውቃላችሁ በዚህ በዳንኤል መጽሐፍ ላይ ንጉሥ ብልጣሶር የሚባለው የናቡከደነፆር ልጅ ከአባቱ አልማርም ብሎ የእግዚአብሔርን የቤተ መቅደስ ዕቃ አውጡልኝና ምን ልበልበት አለ፣ ልጠቀምበት አለ። ሰዎቹ ተዋሉት፣ ይሄ የእግዚአብሔር ዕቃ ነው፣ ለሱ ክብር ለቤተ መቅደሱ የሚሆን ለሱ አምልኮት የሚቀርብበት ነው፣ ተው ሲሉት ዝም በል እባክህ አለ። ስበሩና አለ። በዛን ጊዜ የእስራኤል ሕዝብ በምርኮ ውስጥ ስለነበረ በአንድ ትልቅ መጋዘን ውስጥ በምርኮ አገር በነበሩበት ባቢሎን ተማርከው በሄዱበት በዛ ቦታ አንድ ትልቅ መጋዘን ውስጥ ተቀምጦ ነበር። ስለዚህ የናቡከደነፆር ልጅ ንጉሥ ብልጣሶር የተባለው አውጡና ስበሩና አምጡ አለ። ያ ደግሞ ለእግዚአብሔር ክብር የቀረበው በጣም ውድ የሆነ ከወርቅ የተሰራ ለቤተ መቅደሱ ለእግዚአብሔር አምልኮት ለእግዚአብሔር ስርዓት የሚውለውን ዋንጫዎችን የተለያዩ ደግሞ ነገሮችን አስወጣና ይላል እሱ ባዘጋጀው ትልቅ ግብዣ ላይ ለዛ ለራሱ ለጣዖቱ ለሚያደርገው ደግሞ ነገር ለክፉ መንፈስ ለመሰዋት ያንን ዕቃ ባወጣ ሰዓት አንድ እጅ በጉባኤው ላይ መጣች ይላል። እንደዚህ ብላ ጻፈች ይላል። ማኔ ቴቄል ፋሬስ ብላ ጻፈች። ትርጉሙም እንደዚህ ይላል። ይሄ የአረማውያን ቋንቋ ነው። ማኔ ቴቄል ፋሬስ ብሎ ጻፈ ይላል። ማኔ ማለት ተመዘንክ፣ ቴቄል ማለት ቀለ ተገኘ፣ ፋሬስ ማለት መንግስት ካንተ ተወሰደች ማለት ነው ብሎ ያንን ንጉሥ እግዚአብሔር ከዙፋኑ ላይ እንዳወረደው እንመለከታለን። ስለዚህ ወገኖቼ ዛሬም በቤተ ክርስቲያን ውስጥ የቤተ ክርስቲያን ኪቦርድ፣ የኳየሮች ልብስ፣ ማንኛውም በቤተ ክርስቲያን የምንጠቀምበት ነገር ሁሉ ለእግዚአብሔር ክብር እንጂ ለዓለም ክብር ሊሆን አይገባም። ስለዚህ ወገኖቼ ስናመልክ ተጠንቅቀን ነው ማምለክ ያለብን። ማንን ነው የምናመልከው? ለማን ነው የሚቀርበው? ለእግዚአብሔር እንዲህ አይነት መስዋዕት ይቀርባል ወይ? በቸልታ ሆኖ ወገኖቼ እግዚአብሔር ይመልሰን፣ እግዚአብሔር ይፈውሰን። እግዚአብሔር ዛሬ እውነቱን እየገለጠልን ያለው። ስለዚህ እኔና እናንተ ምን አይነት አምልኮ ነው ከኛ እግዚአብሔር የሚጠብቀው? እኛ በክርስቶስ ኢየሱስ አዲስ ፍጥረት ነን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ምን ይላል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ሃሌሉያ! ማንም በክርስቶስ ቢሆን ምንድን ነው? አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ከዚህ በፊት የምናውቀው አምልኮ ከዚህ በፊት በሃይማኖት ቤት ሆነን ሃይማኖተኞች ሲያደርጉት ያየነው አይደለም። እኛ አዲስ ፍጥረት ነን። በክርስቶስ አዲስ ሆነናል። የእግዚአብሔር ልጆች ሆነናል። በመንፈስ ቅዱስ ተወልደናል። ከመንፈስ ቅዱስ ጋር በእግዚአብሔር ፊት ከብረናል። በመንፈስ ቅዱስ ከእግዚአብሔር ጋር ህብረት እናደርጋለን። ስለዚህ አሮጌ የሚባል ከዚህ በፊት የምናውቃቸው የተለማመድናቸው እነሱ አምልኮ አይደሉም። በአዲስ መንፈስ ሃሌሉያ ከኛ የሚጠበቅ አዲስ ፍጥረት ስለሆነን አዲስ ከሆነው ከአዲሱ ድምፅ ጋር እግዚአብሔር ይህን ትውልድ ለማገናኘት ይፈልጋል። ዛሬ በኢየሱስ ስም መገናኘት ይሁንላችሁ። ሰማይ ካለው ድምፅ ጋር በኢየሱስ ስም መገናኘት ይሁንላችሁ። ሰማይ ካለው አምልኮ ጋር መገናኘት ይሁንላችሁ። ዝማሬያችሁ ሰማይ ካለው ዝማሬ ጋር ይገናኝ። ቅኔያችሁ ሰማይ ካለው ቅኔ ጋር ይገናኝ። ሃሌሉያ! ግጥማችሁ ሰማይ ካለው ግጥም ይምጣላችሁ ከሰማይ። ሃሌሉያ! የእግዚአብሔር ቅኔ የእግዚአብሔር ተሰምቶ የማያውቅ አዳዲስ ቅኔ በኢየሱስ ስም በልባችሁ ላይ ይፍለቅ። ስለዚህ አዲስ ፍጥረት ስንሆን ከዚህ ከአዲሱ ድምፅ ጋር ከአዲሱ መንግስት ጋር ከዚህ መንፈሳዊ አምልኮ ጋር ተቀላቅለናል። ጌታ ይባረክ። አሁን በዛ መንፈስ ውስጥ ሆነን ነው እግዚአብሔርን የምናመልከው። ልባችን አዲስ ነው። በአዲስ ውሃ በክርስቶስ ደም ተረጭተን በጽድቅና በቅድስና ሃሌሉያ። እኛ ኃጢአተኞች አይደለንም ወገኖቼ። ኃጢአተኞች ነን ሲሉ ቅዱሳን በጣም ያሳዝናል። ኃጢአተኞች አይደለንም። እኛ አዲስ ዳግም የተወለደን የእግዚአብሔር ልጆች ነን። እኛ በክርስቶስ ጻድቅ ተብለናል። በክርስቶስ ቅዱስ ተብለናል። በክርስቶስ ፍጹም ተብለናል። ስለዚህ ክርስቶስ ስላለን እኛን እግዚአብሔር ሲመለከተን እንደ ኃጢአተኛ አያየንም። ኃጢአታችን በኢየሱስ ደም ታጥቦልናል።
በሱ መግባት ሆኖልናል። ክብር ለኢየሱስ ይሁን። ስለዚህ ነው የምናመልከው። ኃጢአቴን ይቅር ብለህልኛል፣ ወደ አንተ መግባት ሆኖልኛል፣ ልጅህ አድርገኸኛል፣ በፊት መቅረብ። ለዚህ እኮ ነው ሮሜ ምዕራፍ 8 ቁጥር 1 ላይ አሁን በክርስቶስ የሆኑት ኩነኔ የለባቸውም ይላል። ያለ ኃጢአት ያለ ድካም በእግዚአብሔር ፊት ደግሞ በክርስቶስ መቅረብ እንዲሆንልን ያደረገ ጌታ ስሙ ለዘላለም ይባረክ። ስለዚህ ወገኖቼ ኃጢአተኛ ነኝ፣ ኃጢአት ልትሰሩ ትችላላችሁ፣ ንስሐ ግቡ። ማንም ኃጢአትን ቢሰራ ጠበቃ አለ፣ እርሱም ሰው የሆነው ኢየሱስ ነው ይላል አንደኛ ዮሐንስ ምዕራፍ 1 ቁጥር 7-9። ኃጢአት መስራት ግን ኃጢአተኛ ስለሆነን አይደለም፣ በምድር ስለምንኖር ስጋ ስለለበስን ነው። ስለዚህ ማንም ክርስቲያን ኃጢአት ሲሰራ ኃጢአት ንስሐ ግቡ ተብሎ ጉባኤ በፕሮግራም መሪ እስኪነገረው መጠበቅ የለበትም። ጌታ ሆይ እዚህ ጋር ተሳስቻለሁ ይቅር በለኝ ብሎ እዛው ጋር የኃጢአት ይቅርታውን ተቀብሎ ከእግዚአብሔር ጋር ህይወቱን አስተካክሎ። ለእኛ እኮ ንስሐ ሳይሆን ኑዛዜ ነው የተሰጠን፣ ተናዘዙ ነው የተባለው። በኃጢአታችን ብንናዘዝ ከኃጢአታችን ሊያነጻን የታመነ ጻድቅ ሊቀ ካህን የሚራራልን ሐዋርያ የሆነ ክርስቶስ ኢየሱስ አለን። ጌታ ስሙ ይባረክ። ስለዚህ አዲስ ፍጥረት ስንል አንደኛ አዲስ ልብ ነው ያለን፣ ጌታ ይባረክ። ሁለተኛ ከእግዚአብሔር ጋር ህብረት አለን። ሶስተኛ አዲስ መንፈስ ነው ያለን፣ ጌታ ይባረክ። ሶስት በዚህ በንጹህ ልብ ሃሌሉያ፣ በደሙ የተረጨ የታጠበ ልብ ነው ያለን። ከክርስቶስ ጋር ህብረት አለን፣ ከእግዚአብሔር ጋር በክርስቶስ ህብረት አለን። እንደገና አዲስ ስፒሪት ዳግም የተወለደ መንፈስ አለን። ጌታ የተባረከ ይሁን። ስለዚህ ወገኖቼ ይህንን ስትመለከቱ ዕብራውያን ምዕራፍ 10 ቁጥር 15 እና 16 ላይ አንድ የሚያስደንቅ ነገር ታያላችሁ። እግዚአብሔር ስናመልከው ያችሁ እንዴት ተመልከቱ። ቁጥር 15 እና 16 እኛ ከዚህ ቀደም እንደነበሩት እንደ ብሉይ ኪዳን ሰዎች እንደ ሃይማኖተኛ ሰዎች አይደለም። ከኛ ጋር ምን አይነት ኪዳን ነው እግዚአብሔር የገባው ስትሉ መንፈስ ቅዱስም ይላል ዕብራውያን ምዕራፍ 10 ቁጥር 15-16 መንፈስ ቅዱስም ደግሞ ስለዚህ ይመሰክርልናል፣ ከዚያ ወራት በኋላ ከነርሱ ጋር የሚገባው ኪዳን ይህ ነው ይላል ጌታ፣ በልባቸው ኪዳኔን አኖራለሁ፣ በልቦናቸውም እጽፈዋለሁ። ሃሌሉያ! የእግዚአብሔር መንፈስ በልባችን ውስጥ አለ። ክብር ለጌታ ይሁን። የእግዚአብሔር መንፈስ ዝም ብለን አይደለም የምናመልከው፣ መንፈስ ቅዱስ በውስጣችን አለ። ይህንን ቃል ሕዝቅኤል ምዕራፍ 11 ከቁጥር 19 እስከ 20 ትመለከታላችሁ። በትእዛዜም ይሄዱ ዘንድ ፍርዴንም ይጠብቁና ያደርጉ ዘንድ አንድ ልብ እሰጣቸዋለሁ፣ በውስጣቸውም አዲስ መንፈስ እሰጣለሁ፣ ከስጋቸውም ውስጥ የድንጋዩን ልብ አወጣለሁ፣ የስጋንም ልብ እሰጣቸዋለሁ። እነርሱም ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ሃሌሉያ! እነሱ ምን ይሆኑኛል? ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። አምላክ ከሆነን እኛ ደግሞ አምላኪዎች እንሆናለን። ጌታ ለዘላለም ስሙ ይባረክ። ሃሌሉያ! ለዚህ ነው ዳዊትም በመዝሙር 40 ቁጥር 3 ላይ በጣም የሚያስደንቅ ነገር ተናገረ። ጌታ ለዘላለም ስሙ ይባረክ። እኔና እናንተ የምናመልከው አምልኮ በጣም የተለየ ነው ወገኖቼ። ጌታ ለዘላለም ስሙ ይባረክ። ሃሌሉያ! መዝሙር በቅንፍ 40 ቁጥር 3 አዲስ ዝማሬ ለአምላካችን ምስጋና ባፌ ጨመረ፣ ብዙዎችም ያያሉ ያፍሩማል ይላል። ሃሌሉያ! አዲስ ዝማሬ በምን ውስጥ ጨመረ? በአፌ ውስጥ ጨመረ።